በደቂቃ መዘግየት ምክንያት 500 ሺህ ብር ብታጡ ምን ታደርጉ ነበር ማለት እንደሆነ ላስረዳችሁ። ሴሚሲ አካባቢ በጣም ቆንጆ የሆነ ቪላ ቤት የሚሸጥ ቤት ነበረኝ። አንድ ክላይንት ነበረችኝ። ቪዲዮውን ላኩላት። ቤቱን በጣም ወደደችው። መጥቼ ሊያው እኔ የምነሳው ከቤት ያልነው ስትለኝ እኔ ከቤቴ ስጣደፍ ወጣሁኝ። ቀድሚያትም ደረስኩ። እዛ ስደርስ ግን ያልጠበቅኩት ነገር ነው የጠበቀኝ። እዛ ከኔ ቀድሞ ቤቱን እያዩት የነበሩ ክላይንቶች ነበሩ። እንደ ከዚህ ቀደሙ ያው ስንሄድ እንደሚያጋጥመን ቤቱን አይተው ሊወጡ ነበር የመሰለኝ። ግን ቤቱን አይተው ዋጋውም አሪፍ ስለነበር እንዲሁም ቤቱ የተሰራበት ማቴሪያል እጅግ ቆንጆና ዘመናዊ ስለነበረ እዛው ክላይንቷን እንጨርስ ብለዋት ይዟት ወጡ። ቀብድ እናርጋሉ። ለክላይንቴም ደውዬ በቃ አትምጪ ተመለሺ፣ ቤት ኦሬዲ ቀብድ ሊያረጉ እየወጡ ነው ስላት ጭራሽ አላመነችኝም። መጥቼ ሊያለችኝ እሺ ነው ያልኳት። ቦታው ላይ ያየችው ነገር ግን እንደነገርኳት ነው። ከሷ ቀድሞ በትንሽ ደቂቃዎች የመጡ ሰዎች በመቀዳደም ምክንያት ይሄን ቤት ሊገዙት ቻሉ ማለት ነው። እኔም በዚህ ስራ ማገኘውን 500 ሺህ ብር ሉዝ አደረኩኝ። ግን ተመስገን እግዚአብሔር ለኔ ስላላለው ነው። ክላይንቴም ለኔ ስላልፈቀደው ነው ሌላ ቤት ፈልግልኝ ብላኛለች። ስለዚህ እናንተም ሴሚሲ አካባቢ የሚሸጥ ቪላ ቤት ካላችሁ አርጀንት ነው። ከስር በማስቀምጠው ስልክ ደውሉልኝ። ኢንፊኒቲ ፕሮፐርቲዎች ነን። ሰላም ዋሉ።